ሰላም ሰላም፣ እንዴት ናችሁ? አብዲ ነኝ። በድጋሚ ተመልሻለሁ። ዛሬ ደግሞ እሁድ ስለሆነ ጉዞ ወደ ጭርተራ። ከዛ በፊት ደግሞ 33 ፎሎወርስ አግኝተናል። እሱን በ10 አባዝተን 330 ብር ዛሬ እንቆጥባለን ማለት ነው። መርካቶ ማለት ነው። ይሄ እዚህ ጋር የምታዩት ገና ከመርካቶ ጭርተራ ጋር አስፋልት ዳር ስገቡ ነው ማለት ነው። ድባቡ ታክሲዎች አሉ። እሁድ ራሱ አይመስልም ነው የምላችሁ። ሰው እዛ ያደረ ነው የሚመስለው እንደምታዩት። ከዛ እዚህ ኬብሎች አሉ። የተለያዩ በቃ የሌለ ነገር የለም ነው የምላችሁ። ጭርተራ መቼም ባለሙያ ሆናችሁ ጭርተራ ለመሄድ አይቻልም። እሁድ ቀንና የማታገኙት ነገር የለም። የፈለጋችሁ በነገራችን ላይ አንድ እግር ካልሲ ራሱ አይጠፋም ነው የሚባለው። የሌለ ነገር ነው። ብዙ ነገሮችን ታገኛላችሁ። በነገራችን ላይ ባለሙያዎች ካላችሁ ጭርተራ መሄድ ይጠበቅባችኋል። በቃ ከድሮ ድስቶች በተለይ ሞተሮች ምናምን ለፈጠራ ስራ የምትፈልጉ ሰዎች ባትሪዎች ምናምን የላፕቶፕ ብዙ ነገር ነው የምታገኙት እዛ ጭርተራ መሄድ ይጠበቅባቸዋል ማለት ነው። ዲናሞ የምትፈልጉ ልጆች ለፈጠራ ለትምህርት ቤት ለተለያየ ነገር ጭርተራ እሁድ ቀን ታገኛላችሁ። እኔም እዛ ነበር ዛሬ የተገኘሁት። እዛ ተገኘን፣ አንዳንድ ነገሮችን አየን፣ ለኛ የሚሆን ነገር ገዛዛን፣ ሸመትን ምናምን እና ውሏችን እሁድ ቀን እንደዚህ ነበረ። በተጨማሪ እስቲ በዛው ሱቅ ላሳያችሁ። ሱቅ ቀን እንደዚህ ነው እንግዲህ ከከስተመር ጋር ታወራላችሁ። እዚህ ጋር የነበረኝ ኦርደር ነበረ። እዚህ ጋር ደግሞ አንድ መሰራው ሌላ ኦርደር ነበር። ሌሎቹ አብዛኞቹ ኦርደሮች የተሰሩ ናቸው። ይሄን ትመስላለች ማለት ነው ሱቄ። ሁላችሁንም አመሰግናለሁ።